ሳግራዳ ፋሚሊያ ወይም ደግሞ ቅዱሱ ቤተሰብ በመባል የሚታወቀው ቤተክርስቲያን አሁን ያለ ነውና ስፔን ባርሴሎና ውስጥ ይገኛል። አናጺውም አንቶኒዮ ጋውዲ ይባላል። በጣም የሚገርም ስነ ህንጻ ነው። እንደምታዩት እንደ አውሮፓውያን አቆጣጠር በ1882 ህንጻው እንደተጀመረ ይነገራል። በጣም ግዙፍ ነው። በአውሮፓ ውስጥ ካሉት ግዙፍ ቤተክርስቲያኖች ውስጥ አይ ቲንክ ይሄ ትልቁ ይመስለኛል። ከ172 ሜትር በላይ ነው ከፍታው እና እንደምታዩት ላይ ከ18 በላይ ምሰሶዎች አሉት። 18ቱም የሚያመለክቱት ነገር አለ። 12ቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወይም ደግሞ 12ቱ ሐዋርያትን የሚያመለክት ነው። ሌላ ደግሞ አራቱ አለ። አራቱ ደግሞ ወንጌልን የጻፉትን አራቱን ሐዋርያትን የሚያመለክት ነው። ሁለቱ ደግሞ አንደኛው የእመቤታችን ቅድስት ድንግል ማርያምን የሚያመለክት ሲሆን ዋናው ደግሞ መሀል ላይ የሚገኘውና ከሁሉም ትንሽ ከፍ ብሎ የሚገኘው ዋና ትልቁ መስቀል የሚገኝበት የጌታችን የመድኃኒታችን ኢየሱስ ክርስቶስ የሚያመለክት ነው ማለት ነውና በጣም ድንቅ የሆነ ስነ ህንጻ ነው። በጣም ግዙፍ ነው። በጣም ብዙ ጎብኚዎች በአመት ውስጥ ቢያንስ ከ30 ሚሊዮን በላይ ጎብኚዎች ያዩታል። አሁንም እንደምታዩት በጣም ብዙ ሰው ነው ያለው ኢቭን በኖርማል ቀን ማለት ነውና በጣም ትልቅ ህንጻ ነው። ትልቅ የሆነ ቤተክርስቲያን ነው። ይሄንን የሰራው እንዳልኳችሁ አንቶኒዮ ጋውዲ የሚባል አርኪቴክተር ነው። በጣም መንፈሳዊ የሆነ ህይወት እንዳለው ነው ታሪኩ የሚናገረው። ይሄንን ሲሰራ የሚጠቀመው የነበረው ሀሳብ ምንድነው? ተፈጥሮን በማየት ህንጻው ደግሞ ዙሪያውን ወይም ደግሞ በውስጥም ላይ ጭምር ያሉት አብዛኞቹ የጌታችን የመድኃኒታችንን የኢየሱስ ክርስቶስን ህይወት የሚያሳዩ ናቸው። ውልደቱን፣ ስቅለቱን የሚያሳዩ ህንጻዎች ወይ ደግሞ ሐውልቶችን ታዩበታላችሁ በዙሪያው። በጣም የሚደንቅ አሰራር ነው። እንግዲህ አንቶኒዮ ጋውዲ ይሄንን ህንጻ ከተጀመረ ቢያንስ ሩብ እያለ ነው በባቡር ተገጭቶ ህይወቱ ያለፈው ማለት ነውና የሱ ዲዛይን ነው እስካሁን ድረስ እየተሰራ ያለው። ስቲል አላለቀም። የሚቀሩት ነገሮች አሉ። ዋና የሚባሉ ነገሮች አንዳንዶቹ ያለቁ ቢሆንም ግን በጣም ብዙ የሚቀሩትም እንዳለ ነው የሚነገረው። በጣም ጥልቅ የሆነ ዲዛይን ነው ያደረገው ይመስለኛል። መንፈሳዊ እይታም ስላለበት ይመስለኛል እንደዚህ ለመጨረስም ትንሽ ጊዜ የፈጀው። በአጠቃላይ ከ144 ዓመት በላይ ሆኖታል ህንጻው ከተጀመረ ማለት ነው። እንደ አውሮፓውያን አቆጣጠር በ1882 ዓመተ ምህረት ነው የተጀመረው። እንደውም በመሃል በነበረው የእርስ በርስ ጦርነት የስፔን የእርስ በርስ ጦርነት ጊዜ በተወሰነ መልኩ ጉዳት እንደደረሰበት ዲዛይኑ ላይ ይታወቃል። ነገር ግን ታላላቅ የሆኑ አርኪቴክተሮች ዲዛይኑን ሰባስበው እና ዘመኑን ያፈራውን ቴክኖሎጂ በመጠቀም በመስራት አሁን ያለበት ደረጃ ላይ አድርሰውታል ቤተክርስቲያኑን ማለት ነው። በጣም የሚደንቅ ነው እውነት ለመናገር። ስፔን በጣም የእምነት ሀገር ባይሆንም ግን የሚያሳየው ታሪካቸው በጣም ጠንካራ የሆኑ መንፈሳዊ እይታ ያላቸው ክርስቲያን የሆኑ ሰዎች እንዳሉ ነው የሚያሳየውና ያው አውሮፓ ላይ ሁላችሁም እንደምታውቁት ነው ሃይማኖት በጣም በከፍተኛ ደረጃ ተቀዛቅዟል። ነገር ግን እንደዚህ አይነት ህንጻዎች እንደዚህ አይነት ታሪኮችን ስታዩ የነበረው የክርስትና እምነት ምን ያህል ጥልቅ እንደነበረ ያሳያል። በጣም ድንቅ የሆነ ስነ ህንጻ ነው። ታይቶ አይጠገብም። በጣም ብዙ እያንዳንዱን ፓርት ብታዩት እያንዳንዱ ክፍል ላይ የክርስትናን ወይ ደግሞ የክርስቶስን ስራ የሚያሳይ ስነ ህንጻ ነው። በጣም የሚደንቅ ነው ብቻ